እኔ ክርስትና ላይ ልንተቻች እንችላለን። ፌር የሆነ ትችት እውነት ላይ መሰረት ያደረገ ክርስቲያን ሲያጠፋ ሰው ነኝ ልናደር እችላለሁ፣ ልሰድበው እችላለሁ፣ ልቆጣው እችላለሁ። ክርስቲያንም እንደዛ ፌር የሆነ የሐሰት መረጃ፣ የሐሰት ዶግማ፣ የሐሰት አስተምሮ ከሌሎች ጋር ተቀናድቼ ያውም የራስ ሃይማኖት ብዬ ለማሰደብ አላደርግም። አንድ የራሴ ሃይማኖት እንኳን ባይሆን ሌላውን ለመተቸት ብዬ የሐሰት ድራማ አላዘጋጅም። ሁለት ያን የሚያደርጉ ሁሌም ይዋረዳሉ፣ ያፍራሉ፣ ይሸማቀቃሉ። ምክንያቱም እውነት ሲመጣ ሐሰት ይወገዳልና። አሁን ቻሌንጅ አድርገዋለሁ ደግሜ ለዛ ኡስታዝ፣ አንተ ወንድነህ ድፍረቱ ካለ ቃል ፊት እስቲ ይህን የሰራውን ቪዲዮ ያዝና ቃል እንደዛ ብሎ ጽፏል በልና ዲቤት ግባ እስቲ። በዛውም ሀሳብ ላይ ተወያዩ፣ ዲቤት አድርጉ። በፈለግከው ቶፒክ ላይ ዲቤት ሊያደርግ ይችላል። ቃል ገርፎ ይልካል አውቃለሁ። በዛውም ግን ይህን ሀሳብ አንሱት እስቲ። ቃል ነው የጻፈው በልና ያንን አታደርገው ስለማቅህ ማለት ነው። የቃልን አቅም ስለምታቅ ማለት ነው። ገርፎ እንደሚልክህ ስለማቅ ነ አንተም ታውቃለህ። ወኔህን አቅምህን እንደሚያቆነ ሰርታላል። ኡስታዙ ድፈርና ዲቤትም ጥራው፣ በዛውም ቃል ባለጌ ነው በልና እንደዚህ ብሎ ጽፏል በልና አሳይ እስቲ፣ ፕሩቭ አድርግ እስቲ። ቃል ነው የጻፈው በልና ቃል 40 ሺህ ተከታይ ነው ያለው፣ 2000 አካውንት ተከታይ ያለውን ቃል ነው የጻፈው በልና እስቲ ና ሞግተው እስቲ። አታደርግም፣ መቼም አታደርገውም፣ መቼም አታደርገውም ማለት ነው። እና እንደዚህ አይነት ድራማ በመስራት እስልምና ለመታደግ ብትፍጨረጨሩ ብዙም አይደንቀንም ማለት ነው። ብዙም አይገርመንም፣ የተለመደ ስለሆነ። ሁሌም እስልምናን ያቆሙት ምንድነው? ዘገምተኞች ናቸው። እስልምናን ደግፈው የያዙት ዘገምተኞች ናቸው። እኛ የሐሰት ለምሳሌ ሰንበዲን ተሳድቦ ከላይ የሚባለው ንጽጽር የሚሰራው አንድ በፌክ አካውንት ሪፖስቱ ማይታወቅ አንድ ቪዲዮ ያልፖሰተ እያንዳንዱ ሎክድ የሆነ አካውንት ሰንበዲ ንጽጽር የሚሰራ በሱ ስም አካውንት ከፍቶ ኤክስ በሚባለው ንጽጽር አካውንት ከፍቶ እኔ ኮመንት ላይ መጥቶ ቢሳደብ ከዛ ወዲያ እኔ ያንን ኮመንት ይዤ ኡስታዝ ከሌ ነው የተሳደበው ብዬ ቪዲዮ ስሰራ አስባችኋል? የከሌ ኡስታዝ እኮ በመቶ ሺዎች ነው ተከታይ ያለው። ይሄኛው የሰራው ደግሞ ገና 10 ሺህ ያላለፈ ነው። ከዛ ያ ነው የሰራብኝ ብዬ ዘሆል ከዛ እነኛን እንትን ስል ማለት ነው። እስልምና እንደዚህ ነው፣ በሐሰት የቆመ ሃይማኖት ነው የምንላችሁ ለዚህ ነው። ኡስታዙ ብቻ አይደለም፣ ሌሎቹም ብዙዎች ናቸው የሰሩት ባይዘ ቪዲዮ። ከዛ ኡስታዙም መጣ ቃል ስጋ ሆነ እንደዚህ ያለ ብሎ እነፎይ እንደዚህ ያሉ ብሎ አሁን ዋና ታርጌታቸው ምንድነው? ቃል እኔ ቤት ሁሌ የሚገባል። ስለዚህ እፎይን እናገኛለን ነው። በዚህ አጋጣሚ እፎይንም እናገኛለን ነው። ብሮ ነቃበል አንደኛው ሴንቸሪ ላይ ነው ያለው። እንደ ሽንት ቤት የምትጸዳዳባቸው ሴቶች እነሱ ይመሩብህ እንደሆነ ነው እንጂ ያነበበ የሚያገናዝብ ሰው የቃል አካውንት ስንት ነው፣ ይሄኛው ኮማቹ ስንት ነው ቼክ ያደርጋል። ኮመንት ሲፖስት እኔ አይደለሁም ሰው ተብሎ ሲነገረው ኮመንት አጥፍቶ ቪዲዮ የሚሰራ ሰው ጤነኛ አይደለም። እና ይሄ ጫንቃ ቀላል አይደለም። ለወደፊት ልትቃወሙም ላሰባችሁ ሰዎች ልንገራችሁ፣ ተስፋም ላስቆርጣችሁ፣ ይህን ጫንቃ አትችሉትም። እዚህ ጋር ከሌ ገብቷልና የእሱን ስም አጥፍቼ ከዛ ፎይን አገኘዋለሁ ኔቨር። ይህንን ጫንቃ አትቋቋሙትም። መጅሊሱም አልቻለውም። እንኳን እናንተ መጅሊሱም አልቻለው። ይህንን ጫንቃ እንዲችል ያደረገው ክርስቶስ ነው፣ የሰው ኃይል አይደለም። ክርስቶስን ነው የያዝነው፣ እውነትን ነው የያዝነው፣ ሐቅን ነው የያዝነው። ስለዚህ ሰንበድ የሆነ ፋብሪካ ይመስል ውሸት እየፈበረከ የሚያመጣላችሁን በመበተን አችሉም። መቼም አታደርጉት። ካደረጋችሁት ደግሞ ሁሌም ትዋርዳላችሁ። አችሉማ። መጨረሻችሁ ሁላችሁም የተቃወማችሁን የእኔ ውድቀት ሳይሆን የእናንተ ውድቀት ሁላችሁንም አያለው። ውድቀታችሁን ባህላይ ደስ ይለኝ ነበር። በሐሰት ስለቆማችሁ ግን የሐሰትን አስተምሮ ስተተከተላችሁ ድረስ ትወርቃላችሁ። የያዛችሁት የተደገፋችሁት መሰረት ያደረጋችሁት አጋንንታዊ ሂሳቤን ስለሆነ
እመኑኝ ትወድቃላችሁ። የያዝነው እኛ ክርስቶስን ስለሆነ ታግላችሁን ገፍታችሁን አጥሉንም። በገፋችሁን ቁጥር እንዳለት እንጠነክራለን። በዋሻችሁ ቁጥር ሰው ይጸየፋችኋል። ያቆመን ያስጀመረን የሚመራን የደገፈን ያገዘን እኛ ክርስቶስ ነው። ለዚህም ነው ሁሌም በጮኻችሁ ቁጥር ሁሌም በዋሻችሁ ቁጥር የእኛ እውነት እየፈካ የእናንተ ውሸት ደግሞ ለህዝቡ ግልጽ እየሆነ ሰው እንዲጸየፋችሁ እየሆነ ያለው ለዚህ ነው። ይኸው ከዛኛው አካውንት ታባሩናላችሁ፣ እዛኛው እንሄዳለን፣ ከዛ ታባሩናላችሁ፣ እዛ እንሄዳለን። እስቲል ኦዲየንስ ወዶ ፈቅዶ ያደምጠናል፣ በደንብ ይከታተላል። እና ዋሹ፣ ቀጥሉበት፣ ዶግማችሁ ስለሆነ እኛም ደግሞ እናዋርዳችኋለን። እኛ ስናዋርዳችሁ እንዳይከፋችሁ፣ መዋረድ ልማዳችሁ ስለሆነ፣ ውርደት ካባችሁ ስለሆነ፣ ውሸት ጌጣችሁ ስለሆነ፣ ሐሰት መመሪያችሁ ስለሆነ እኛ ሂምሌት ስናደርጋችሁ ስናዋርዳችሁ ብዙም አይደብራችሁ። መዋረድ ክብራችሁ ስለሆነ ኦዲየንሳችሁ እየተሸማቀቀ ለቆ እንዲወጣ እናደርጋችኋለን። እኛ አንድ ሰው ሁለት ሰው ወደ ክርስትና ይመጣውን አንፈልግም። በሚሊየን ግን የታይም ጉዳይ ነው። በሚሊየን እስልምና ለቆ እንዲወጣ እናደርጋለን። አንድ ሰው ሁለት ሰው ነው አንፈልገውም። እሱን አሁን የታይም ጉዳይ ነው። በጥቂት ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ ነው እየሰራ ነው ያለ ነው የምንሰራው። አንድ ሰው መጣ ማሻላ እንደምትለው እኛ እንደዛ አይደለም የምንሰራው። ማይንድ ሴት ህዝቡ ላይ ነው የምንሰራው። ቅድሚያ በሚሊየን ለቆ ይወጣል። ከዛ በኋላ ያንን ነው የምናደርገው፣ እያደረግንም ያለ ነው። አሁን አፍኖ አምቆ ውሸታችሁን ቀፎት ያለ ሁሉ መጨረሻ ላይ እንደዛ ነው የሚሆነው። እና ቀጥሉበት፣ ዋሹ፣ እኛም እናዋርዳችኋለን፣ እናንተም ተዋሻላችሁ በሚለው ወደ ቶፒካችን እንመለስ። ክርስቲያን ግባበት ጀምረው። ኦኬ እሺ፣ ፎይ ዛሬ ቶፒካችን እውነተኛ ፈራጅ ማን ነው የሚለውን እንመለከታለን ማለት ነው። እንግዲህ ፈራጅ ሁላችንም በትንሣኤ ሙታን እናምናለን። ክርስቲያኖች በትንሣኤ ሙታን እናምናለን። ሙስሊሞችም ደግሞ ከሞት በኋላ መነሳት አለ ብለው ያምናሉ። ምንም እንኳን ከክርስትናው እጅግ በጣም የተለየ ቢሆንም ማለት ነው። እንደ ክርስትና በመጨረሻው ቀን ሰዎችን ለእያንዳንዳቸው በስራቸው ፍርድን የሚሰጥ አምላክ ብቻ ነው ብለን እናምናለን። ሰዎችን ከመቃብር አስነስቶ የሚፈርድባቸው፣ ወደ ገሃነም የሚያስገባቸው፣ እንደ ስራቸው ወደ መንግስቱም የሚያስገባቸው እሱ አምላክና አምላክ ብቻ ነው። የልቦናን መርምሮ የሰሩትን ነገር አጣርቶ እያንዳንዱን ነገር ሁሉን ነገር አውቆ ወደ ገሃነምም ወደ ዘላለማዊ መንግስቱ የሚያስገባው አምላክ ብቻ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህንን የሚያደርገው ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ እጅግ በጣም በርካታ ቦታዎች ላይ ይናገራል። ክርስቶስ ኢየሱስ እሱ የፍርዱ ባለቤት እንደሆነ መጽሐፍ ቅዱስ አጽንኦት ሰጥቶ ይናገራል። ስለዚህ ክርስቶስ ኢየሱስ ቃል በቃል እሱ ፈራጅ እንደሆነ፣ በሕያዋንና በሙታን የሚፈርደው እሱ እንደሆነ መጽሐፍ ቅዱስ ይናገራል። ሙስሊሞች ደግሞ ብዙ ጊዜ ኢየሱስ ቃል በቃል እንደዚህ ነኝ ብሎ የተናገረበትን እስኪ ማስረጃ አምጡ ብለው ይናገራሉ፣ ይጠይቃሉ። በጣም ጥሩ፣ እኛ እንሰጣችኋለን። እሱ ቃል በቃል የተናገረውን ትቀበላላችሁ ወይ? ቃል በቃል ክርስቶስ የተናገረውን ትቀበላላችሁ ወይ ብለን እንጠይቃችኋለን እኛ። ስለዚህ አሁን እንቀበላለን የሚሉ ከሆነ ወይል እስልምና በአንድ ግለሰብ የተፈጠረ ተረት እንደሆነ መገለጡም ደግሞ አጋንንታዊ እንደሆነ የክርስቶስ ተቃዋሚ ሆኖ የተነሳ እንደመሆኑ ስለዚህ ያላችሁበትን የጨለማ ህይወት ጥላችሁ ህይወት የምታገኙበትን ክርስቶስን እውነት የምታገኙበትን ክርስቶስ እንድትቀበሉ እንጋብዛችኋለን ማለት ነው። ስለዚህ ምንድነው ፎከስ እናደርጋለን ሁለቱም ጋር እውነተኛ ፈራጅ ሰዎችን በሕያዋንና በሙታን የሚፈርድ ማን ነው የሚለውን እንመለከታለን ማለት ነው። ሜቢ ሱብሃንአላህ አለ አላህ። እንዴት አመሻችሁ? ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ሰላም ቆያችሁ። ኦኬ፣ ሀሳባችንስ ሰምተዋል አይደል? ሀሳባችን ብዙም አልሰማሁም። ኦኬ፣ በመጨረሻ ቀን የሚፈርደው ማን ነው ብለህ ነው የምታምነው አንተ? አላህ ነው።
ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል ሌላ አካል ሌላ ፍጡር አለ ብለህ ታምናለህ? የለም። ኦኬ፣ በጣም ጥሩ። እስኪ አንድ የመጽሐፍ ቅዱስ ክፍል ላውጣልህና ከዛ በዛ ላይ እናወራለን ማለት ነው። እናንተ ምን ብላችሁ ታምናላችሁ ማለት ነው? እንግዲህ አላህ ይፈርዳል፣ በቂያማ ቀን የሚፈርደው አላህ ብቻ ነው ብላችሁ የምታምኑ ስለሆነ ማለት ነው። አንድ የመጽሐፍ ቅዱስ ክፍል ላውጣልና እዛ ላይ እንነጋገራለን ማለት ነው። ኦኬ፣ እሺ። አንድ ጊዜ ሜቢስ ከዛ እፎይ ማለት የምትፈልገው ካለ ቀጥል። እስከዛ ድረስ ጥያቄ መጠየቅ ይቻላል? አንድ ሀሳብ እያወራን አይደል? ሱብሃንአላህ። እንግዲህ ፍርድ የመጨረሻ ቀን ሰው ሁሉ ለፍርድ ተዘጋጅቷል። በመጨረሻው ፍርድ ይኖራል። በሙታንና በሕያዋን ላይ ይፈረዳል። በቀኝና በግራ ኮሜንታተሮችን ወይ ኮሜንቱ ቢዘጉት ወይ ደግሞ ኮሜንታተሮችን ብትቆጣጠሩ ጥሩ ነው። ኧረ በጣም ባለጌ ናቸው። መሳደብ እኮ ጥሩ አይደለም። ማወራቱ ነው ጥሩ። ተናግረው ነው ኮሜንት መጥቶ ነገር አትጻፉ። ምን እንደሚሉ አንብብ። ለማንኛውም አይ ጥሩ አይደለም። ለአንተም ለራሱ ጥሩ አይደለም። አትሳደቡ በላቸው ለሌላ ጊዜ ራሱ። እሺ ኮሜንት እንዳትሳደቡ። መልካም። እሺ ያ ቆይ ኮሜንት ላይ አትሳደቡ። እሺ በተቻላችሁ መጠን ጥሩ ጥሩ ኮሜንት ለማድረግ ሞክሩ። ግን ያው እርግጠኛ ነኝ ከነብይ የበለጠ ስድብ የተሰደቡ አይመስለኝም። ግን በየትኛውንም አይነት ስድብ አትሳደቡ ኮሜንት ላይ፣ በተለይ ክርስቲያኖች ማለት ነው። ጥሩ ጥሩ ኮሜንት፣ ሰውን የሚያንጽ ነገር ተናገሩ። ኦኬ ክርስትናችሁን እንትን አትበሉ ማለት ነው። ቀጥል። ኦኬ ቀጥል። ክርስቲያን ችግር የለም። ኦኬ እሺ። ሱብሃንአላህ። እሺ በመጨረሻ ቀን በሕያዋንና በሙታን የሚፈርድ አምላክ ብቻ ነው ብለህ ታምናለህ። እና ይሄ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ብሎ ይናገራል። ምን ብሎ ይናገራል? በሕያዋንና በሙታን ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። ክርስቶስ እዚህ ጋር በሕያዋንና በሙታን ይፈርዳል አይደል? እና እኔ መጽሐፍ ቅዱስን አልቀበልም። አትቀበል፣ ችግር የለውም። ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል አካል አለ? መጽሐፉ ምንድን ነው? መጽሐፍ ቅዱስ እያለው ችግር የለም ማለት ምን መጽሐፍ ላይ ነው? ምንድን ነው? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ችግር የለውም። እኔ ይዤዋለሁ። እኔ መጽሐፍ ቅዱስንም ሁሉንም ነገር ይዤዋለሁ። አብሽር። ኦኬ ቀጥል። እሺ አውጣውና ምን አልክ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1። እሺ ኑ በብርሃኑ ተመላለሱ። ቆንጆ ኮመንት ነው። እንደዛ ጻፉ። በስመላህ ብዬ ልጀምር መንገድ እየከፈትኩ ነው። እሺ እሺ። ዜማህም ደስ ይላል፣ ድምፅህ ማለት ነው። ግን እንትኑ ደስ አይልም። እንጉርጉሩ ደስ አይልም። እሺ ሁለተኛ አንድ ነው። ያ ጥቡቅ ኦኬ። ምንድነው? እንቅልፍ መጣ። ምን ነው እንቅልፍ አለ። ሁለተኛ ጢሞቴዎስ። እሺ አገኘው። አሁን ምዕራፍ 4 ነው። ምዕራፍ 4 ቁጥር 1 ነው የከፈተልህ። እሺ ሁለተኛ። እሺ እኔ ግን ግራ የሚገባ እግዚአብሔር ፊት በሕያዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ለመገለጡና በመንግስቱም እመክርሃለሁ። ምን እያለ ነው? ክርስቲያን አስረዳ። ምን እያለ ነው? ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ ጌታችን ኢየሱስ ማለት ነው በሕያዋንና በሙታን በመጨረሻ ቀን ይፈርድባቸዋል።
በዛ መገለጡ ደግሞ እኔ እመክርሃለሁ እያለ ነው ሐዋርያው ጳውሎስ። ይፈርዳል እያለ ነው እዚህ ጋር። ምንድን ነው የሚለው? በእግዚአብሔር ፊት። እሺ እግዚአብሔር ማን ነው? ቀጥል። እግዚአብሔር ማን ነው? አዎ እግዚአብሔር በመጽሐፍ ቅዱስ ኢየሱስ ነው አይደለም? ንገረኝ። ቀጥል። ሱባን አለ። አዎ በኢየሱስ ፊት ኢየሱስ ይፈርዳል ብለን አይ መጽሐፉ እንደሚለው አንብብ። ችግር የለም። አንተን ትርጉም ተውና መጽሐፉ የሚለውን ብቻ። በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። አትዝለለው። ለምን ዘለልከው? ይሄንን በእግዚአብሔር ፊት ካልክ በኋላ ዘለኸዋል። በሔዋንና በሙታን ቅድም ሙሉውን እኮ አንብቤልሃለሁ። እኔ እስልምና ለነዚህ ነገር አያውቅም። ችግር የለውም። ቀጥል። እሺ በሙታንም በእግዚአብሔር ፊት በሔዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ እያለ ነው። ኦኬ። በሕያዋንና በሙታን ሊፈርድ ያለው ማን ነው? ልፈርድ ኢየሱስ ክርስቶስ እንደ መጽሐፉ ነው። እንደ መጽሐፉ ነው የጠየቅኩህ እኔ እንደሌላ አይደለም። ስለዚህ ደግሞ መጽሐፉን አናምንም። አትመን፣ ችግር የለውም አትመን። እኔ በግድ ተቀበል እያልኩህ አይደለም። እሺ ኦኬ። ከአምላክ ውጪ በሕያዋንና በሙታን የሚፈርድ አለ? ከአምላክ ውጪ መሐመድ ይፈርዳል ብለን እኛ አናስብም። አንድ ሁለተኛ ደግሞ እዚህ ጋር መጽሐፍ ቅዱስ ራሱ ያው ይጋጫል። እኔ ከራሴ አንዳች ነገር ማድረግ አይቻለኝም ብሎ ይናገራል ኢየሱስ ክርስቶስ። ችግር የለውም፣ ምንም የሚጋጭ ነገር የለውም። አዎ እሱ ልክ እንደ አባቱ ነው የሚያደርገው። ከአባቱ ከአብ የተለየ የሚያደርገው ነገር የለም ለማለት ነው። በቃ ባጭሩ አይበላለጡም ማለት ነው። አብና ችግር የለም፣ አብና ኢየሱስ አይበላለጡም ብለህ ታምናለህ? ሱብሃንአላህ፣ ችግር የለውም። እዚህ ጋር እንግባና መጀመሪያ ይሄን በደንብ ተረድተዋል አንተ፣ እናመሰግናለን። ስለዚህ ከአምላክ ውጪ በሕያዋንና በሙታን የሚፈርድ አካል የለም ማለት ነው አይደለ? እንዳንተ እምነት እሱ በእኛ የለም። አዎ በእስልምና የለም። በክርስትና ግን እንደ መጽሐፍ ቅዱስ ከሄደን ብዙ ነገራቶች ሊወዛገቡ ይችላሉ። ለምን በቃ መጽሐፍ ቅዱስ ራሱ አንድ ቦታ ላይ ተረት አታውራ። የእኛ መጽሐፍ ቅዱስ ለእኛ ተወለድ። በሙታንና በሕያዋን ለሚፈርደው እኛ እግዚአብሔር ነው ፈጣሪ ነው ብለን እናምናለን። ስለዚህ እሱም ክርስቶስ ፈራጅ ነው በሙታንና በሕያዋን ላይ ብለን እናምናለን። እናንተስ ማን ነው ብለን ስንል በሕያዋንና በሙታን ማን ይፈርደዋል? ከን አላህ ብቻ ነው። ከአላህ ውጭ በሙታንና በሕያዋን ላይ ሊፈርድ አይችልም አልከን። እናመሰግናለን። ስለዚህ መጽሐፍ ቅዱሱ በግልጽ በአንተው መስፈርት መሰረት ክርስቶስ አምላክ ነው እያለህ ነው። ለምን አትቀበለው? መጽሐፍ ቅዱስን እንዴት እቀበላለሁ? በመጽሐፍ ቅዱስ ቁርአን ላይ ካመጣልኝ እቀበላለሁ። ለምን መጽሐፍ ቅዱስን ማትቀበለው? ምክንያቱም ነቢይ መጽሐፍ ቅዱስን ተቀበል ብሎ አዞሃል። አላህም ተቀበል ብሎ መጽሐፍ ቅዱስን አዞሃል። ማስረጃ ሱራ 4 136 ላይ መርሐባ ከፍታ ነው። ወይንም ደግሞ ሱናን አቢ ዳውድ 44-49 ላይ ሱናኑን ተው። አይ ሱራ 4 ብለሃል። በቃ አለቀ። ሱራ 4 እሺ 136 አካባቢ 136 እሺ 136 ከቁርአን ላይ እና ከሐዲስ የምታመጣው ማስረጃማ ትክክለኛ እሺ ሱረቱ ንሳ እና እኮ መጽሐፍ ቅዱስ እኮ አይልም። አቤት አንተ ጠየቀ። አንተ
እውቀትን አያለሁኝ ከፍ አድርጌ ያው ማጫውታለሁ። ጠብቅ። የለም ትክክል ነው። በመገለጡና ይላል እንጂ ፈረደ የሚል ቦታ የለም። እንኳን መቶ ምን ስንት ይላል? አልክ? መቶ ስንት አልክ? 136 ያው ተከፍቶልሃል እኮ። እሺ ቆይ መቶ ሰላሳ ስድስት ያንብብልህ። يا أيها الذين آمنوا آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا. يا أيها الذين أنت آمنتم وآمنوا آمنوا أهونم بمن بالله بالله ورسوله بمفتنيا والكتاب الذي በመጽሐፉ ይመኑ። የትኛው መጽሐፍ ነው? الذي نزل على رسوله والكتاب الذي أنزل من قبل ከዚህ ቀደም በነበሩ ነብያቶች ላይ በወረደው መጽሐፍም እመኑ ነው የሚለው። መጽሐፍ ቅዱስ የሚል አለ? ጎበዝ። የቀደሙት መጽሐፍት ምንድን ናቸው? እንጂል፣ ተውራት፣ ዘቡር። እናመሰግናለን። እኛም ያልነው እሱ እኛም እሺ አለ መጽሐፍ ቅዱስ የሚል እኛም ያልነው እሱ ነው። የቀደሙት መጽሐፍት ማለት አሁን የጠራቸው ናቸው። መጽሐፍ ቅዱስ የተባሉት እነሱ ተደምረው የቀደሙት መጽሐፍ ማለት እንዴ? እነ ጳውሎስ ታዲያ በርዞ ያመጡትን አንተ ለራስህ እኮ ጳውሎስ ነው እኮ አትጮ አንተ ማን የጻፈው ነው ቁርአን ያስከው? ተውራት፣ እንጂል፣ ዘቡር አልከን አይደለ? ስለዚህ እኛም የጠየቅነው እሱን ነው። እኛም የቀደሙት መጽሐፍት ያልነው ይሄንኑ ነው። ሲጀመር ይህን መረጃ እንደምታመጣ አይገርምም? ምን ያውቋለሁ? በቀደሙት መጽሐፍ እመኑ የሚለውን ነው። ግን በቀደሙት መጽሐፍ እኛ አንተ የምታመልከውን አምላክ እንቀበለዋለን። በነገራችን ላይ ግን የምንቀበለው በአምላክነቱ ሳይሆን በነብይነቱ ነው። ቆይ ለምሳሌ አንተ የምትከተለውን ነብይ ነው ብለህ የምትከተለውን ሰውዬ አውቀዋለሁ፣ እቀበለዋለሁ። ምን ብዬ? የሰይጣን መልእክተኛ ብዬ። ሰዋት መረጃ አውጣ ቶሎ በል። የአጋንንት መልእክተኛ አይደለም? አዎ፣ የዚህንም ታወጣለህ። እንደገና ሌላ ደግሞ የምታወጣው ብዙ ጊዜ የምታወራው ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን ደፍሯታል ብለህ የምታወራው ነገር አለ አይደለ? ተደብቀ እሱንም መረጃ ታመጣለህ። ደፍሯታል የቱ ጋር ነው ያልኩት? አላልክም? ቪዲዮ አለ ነገሩ። ነገሩ ተው። ሱብሃንአላህ። እውነት ለመናገር አላልኩም። ካልኩ ግን ስህተት አይደለም። ካልኩ መረጃ አውጣ ጎበዝ። ወላሂ ያደንቃለሁ። 2600 ሰው አለ። አዳምጥ። ደፍሯታል ብዬ አልተናገርኩም፣ አላልኩም። ግን ብል ችግር አለው ወይ? ችግር የለውም። ምክንያቱም አዳምጥ። መድፈር ማለት ምን ማለት ነው? እንግባባ። መድፈር ማለት ምን ማለት ነው? መድፈር ማለት አውጣ መድፈር ማለት በፍላጎት የሚደረግ ነገር ነው ወይንስ አለ ፍላጎት? በመረጃ እንሂድ። ደፍሯታል። መድፈር ማለት በፍላጎት አዳምጥ። መድፈር ማለት በፍላጎት የሚደረግ ወይንስ አለ ፍላጎት? ያለ ፍላጎት የሚደረግ ነገር ነው። ጓበዝ። ያለ ፍላጎት የሚደረግ ነገር መድፈር ከሆነ ሙሐመድ አይሻን ወደ ቤቱ ሲወስዳት በፍላጎቷ ነው ወይንስ ምንም ሳታቅ ነው? በፍላጎቷ ነው። በፍላጎቷ ነው የወሰዳት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምክንያቱም ቆይ እኔ ምንም ሳታቅ አንጠልጥለው በሩጫ ዘዋት እንደሄደ እና እንትን እንዳደረጋት መረጃ አመጣለሁ። አንተ ደግሞ በፍላጎቷ ነው ላልከው መረጃ ታመጣለህ። በፍላጎቷ ከወሰዳት ኦኬ፣ አንተ ትክክል ይሆናል ማለት ነው፣ እኔ ማምጣት ካልቻልኩ። እኔ ግን ምንም እሷ ኮንሰፕቱም ሳይኖራት ምን ሊያደርጋት እንኳን እንደሆነ ሳታቅ አንጠልጥሎ ወስዶ እንዳደረጋት መረጃ ሰጣለች። አሁን ቶፒካችን አይደለም ግን ስላነሳኸውና ምክንያቱም ኦዲየንስ እኔ ታማኝ ስለሆንኩ ቆይ አዳምጥ። አሁን በፍላጎቷ ወሰዳት የምታመጣው ማስረጃ ቀጥላው ማስረጃ አንተ ቀጥል።
አንተ ያምጣ ማስረጃ። ደፍሯታል ባልክበት መጀመሪያ ቅደም ደፍሯታል የሚል ማስረጃ ደፍሯታል የሚል ማስረጃ አምጣ። ምን ብለኸኛል? ምንድን ነው ያልከኝ? ቃል በቃል በፍቃዷ ነው የወሰዳት ብለኸኛል። ኦኬ፣ በፍቃዷ ከሆነ ማስረጃ አንጣ። እኔ ግን ያለ ፍቃዷ እንደወሰዳት ምንም ሳታቅ እንደወሰዳ ማስረጃ እሰጣለሁ። ደፍሯታል ይላል። ቀጥላው ማስረጃውን ብቻ አንጣ። ይላል ማስረጃ ብቻ አንጣ። ደፍሯታል ይላል። ማስረጃ አንጣ። አንተ መጀመሪያ ቅደማ። ደፍሯታል ማስረጃ አንጣ። ተስማምተናል እኮ መድፈር ማለት አዳምጥ። መድፈር ማለት ምንድን ነው? ተስማማን እኮ። አንድ አካል ያለ ፍላጎቱ ወይንም ደግሞ ሳያውቅ የሆነ ነገር ከተደረገ መድፈር እንደሆነ ተስማምተናል። እዚህ ላይ ከተስማማን፣ ስለዚህ አሁን የሚጠበቅብን ምንድን ነው? እሱ አይ በፍላጎቷ ነው የወሰዳት ምትል ከሆነ ማስረጃ አንጣ። ማለት በፍላጎቱ ወደ ቤቱ እንደወሰዳ ማስረጃ አንተ የተናገርከውና ይሄ ደግሞ ይለያያል። አሁን ያለ ፍላጎቷ ወደ ቤቷ ወሰዳትና ያለ ፍላጎቷ ደፈራት ይለያያል። ያለ ፍላጎቷ ደፍሯታል ማስረጃ። ያለ ፍላጎቷ ወደ ቤቷ ከወሰዳት በኋላ እኮ ወሲብ አደረጋት እኮ በቃ ኦልሞስት ምን አዳምጥ። ወደ ቤቱ ያለ ፍላጎቷም ከወሰዳት እኮ አለቀ እኮ። ሳታውቅ ምንም ከወሰዳት ማስረጃ ታመጣለህ ወይንስ እኛ እንቀጥል? በግምት አይደለም እስልምና አንተን ግምት አይፈልግም። ሚዩት አድርግሻ እንዴ። ቡሃሪ 3894ን አንዴ ክፈተው። ወደ ቶፒካችን እንመለሳለን። አንድ ሚዩት አድርግ በቃ። ስለዚህ ማንጣት አይችልም ወንድማችን። አይሻን እንዴት እንዳደረጋት እናሳያችሁ። ቅድምን ብያችኋለሁ። እኔ አልተናገርኩትም። በእርግጥ የተናገርኩት አይ ዶንት ቲንክ ሶ ተናግሬያለሁ። እንደነዛ ብዬ አላልኩም። ብናገረውም እንኳን ችግር የለውም። ምክንያቱም አንደሬጅ የሆነችን ህፃን ልጅ ኢቭን ከረሜላ ገዝቶ አንድ ሰው የ10 ዓመት የ5 ዓመት የ6 ዓመትን ልጅ ከረሜላ ገዝቶ እንደዚህ ብስኩት ሰጥሻለሁ ብሎ እሺ ብትለውና ቢገናኛት በፈቃዷ ነው ብላችሁ ልትሉ ነው? መድፈር ነው ይባላል። የዛሬና የዛኔ 6 የዛሬና ያዛኔ ይባል የለም። የነብይ አዳምጥ የሚባል የለም። ከነብይ ስንት ዓመት በፊት እኛ መመሪያዎች እኮ አሉ። በደንብ አስተውሉ። ምን እያለን ነው? የነብዩ ሱና ራሱ አልፎበታል። ቆሻሻ ነው አሁን ላይ አይሰራም እያለን ነው። ኤኒዌይስ ሀዲሱን አንብቦ ያ ላምብብለት። አይሻ ምንም የምታውቀው ነገር አልነበረም። በ9 ዓመቱ ሙሐመድ ወሲብ ሊያደርጋት ሲወስዷት እናቷ ስትወስዳት ምንም የምታውቀው ነገር አልነበረም። ምንም አላቅም ነበረ ብላ ተናግራለች። ማስረጃ ሳሂህ ቡሃሪ 3894 ላይ አይሻ ራሷ እንደተረከችው ምናለች? the prophet engaged me when I was a girl of 6 ሙሐመድ በ6 ዓመቴ አገባኝ አለች። ሉክ ከዚህ በኋላ ያለውን ታሪክ we went to Medina and stayed at the home of ባኒ አልሃሪዝ ከዛ በኋላ ወደ መዲና ሄድንና በባኒ አልሃሪዝ ቤት ቆየን አለች። then I got ill and my hair fell down ከዛ በኋላ በጣም ታምሜ ጸጉሬ መርገፍ ጀመረ። later on my hair grew again and my mother Ruman came to me while I was playing a swing with some of my girlfriends ከዛ በኋላ ጸጉሬ እንደገና ከተመለሰ በኋላ እናቴ መጣች፣ እኔም ከጓደኞቼ ጋር ዥዋዥዌ እየተጫወትኩ ነበር አለች። she called me ከዛ በኋላ ጠራችኝ and I went here እኔም ወደሷ ሄድኩኝ not knowing what she wanted to do me በእኔ ላይ ምን እንደምታደርግብኝ እንኳን ምን ልታደርገኝ እንደሆነ እንኳን አላውቅም ነበር አለች። she caught me by the hand and made me stand at the door of the house ከዛ በኋላ እጄን ያዘችና አንጠልጥላኝ በሩ ጋር አቆመችኝ። I was breathless then ትንፋሽ አልባ እንኳን ሆኜ ነበረ። and when my breathing became alright she took some water and rubbed my face and head with it ከዛ በኋላ ትንፋሼ ሲመለስልኝ ከዛ በኋላ ቆይ እንዲህ ነው ያለችው አለ ሱብሃንአላህ። ዥዋዥዌ እየተጫወተች መጣ እጇን እዛት ለወንድ ልሰጣት እየሮጠች ስትሄድ እያለቻች ምጥጥዬ ካሸንጉሊት እየተጫወተ ዥዋዥዌ የነበረችው እንግዲህ 56 ዓመት ሰውዬ የ40 ሰው የወሲብ ጉልበት ያለው ሰውዬ ወሲብ ሊያደርጋን ነው ነብይ የተባለ። ምን እንደሚደረግብኝ እንኳን አላቅም። ጸጉሬ ተመላልጦ ነበረ። እጄን እዛው መጣች እያለከለኩ ነበር። ትንፋሼ ቀጣለች። መተንፈስ አልቻልኩም ነበረ። ትንፋሼ መለስ ሲል ውሃ ፊቴ ላይ ያደረገችብኝ። ከዛስ ቀጥል አንብቦ then she took me
into the house ከዛ በኋላ ወደ ቤት ወሰደችኝ። there is in a house I thought some የሚል አለ። እናመሰግናለን ክርስቲያን ቴው ቆይ አሁን ስትሰጥ ታውቃለች በፍቃዷ ነው ያልክበትም ማስረጃ አንጣ። ምን ብላለች አይሻ? በኔ ላይ ምን እንደሚደረግ አዳምጥ። በኔ ላይ ምን እንደሚደረግ እንኳን ሳላቅ ዥዋዥዌ እየተጫወትኩ አሩጣ መታ ትንፋሼ ተቆራርጦ ነብዩ መጥቶ እዞኝ ሄደ። በ9 ዓመቴ ደግሞ ወሲብ አደረገኝ ብላ ተናግራለች። ምን እንደሚደረግባት እንኳን ማታቅ ምንም ሳትጠየቅ አንጠልጥለው እንደዚህ እንደቃ የወረወሯት አልተደፈረችም ካልክ አንተ ማስረጃውን ክፈት እስቲ። አንጠልጥለው እንደቃ ወረወሩኝ የሚል ማስረጃ ጨምር ተርበል። ደፈሯት የሚል ማስረጃ እስካሁን የለም። ደፈራት የሚል ማይክን ያዝ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች። ዥዋዥዌ እየተጫወተች ነው። ምን እንደሚካሄድ እንኳን አታውቅም። ከህፃናቶቹ መሀል ጠሯትና እጇን እዛው እየሮጡ ይዘው ሄዱ። ትንፋሿ መምታት፣ ልቧ መምታት ቀጥ አለ። መተንፈስ አልቻለችም። በውሃ ፊቷን አሻሿት። ትንፋሿ መለስ ሲል ሴቶች አየች። እንግዲህ መልካም እድል ይግጠምሽ መልካም ምናምን አሏት። ነብዩ መጥቶ ወሰዳት። ያኔ 9 ዓመት ሆናት። 9 ዓመቷ ነበር። ወስዶም ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ይሄ የእስልምና እንትን ስለሆነ ጭንቅላት ስለሆነ ነቢያቸው የሚታደጉበት ምርጡ ሱናቸው ስለሆነ ወደ ቶፒኩ መልሰው። በቃ ክርስቲያን ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ይመስገነው። ኦኬ አንድ ሀዲስ ክፈትልን ክርስቲያን። ቡሃሪ 3894 ኖ አይደለም፣ ሀዲስ ኩርሲ 1840 ወይንም ደግሞ ሙስሊም ላይ ያለውን ክፈቱ። ሀዲስ ኩርሲ 1840 አረብኛ አድርግለት። ወጣህ እንዴ? ማን አረብኛ የሚችል ይህን አዲስ የሚተረጉምልን? ይህን አዲስ ማን አንብቦ የሚነግረን ማን ነው? ሜድ የሚል መጥቷል። እንኳን ደህና መጣህ። እሺ እኔ ልተረጉም። ከፍ አድርግለት ክርስቲያን። በደንብ አድርገህ ግን እንትና በለው አረብኛው ይታያል። ትንሽ ነጭ ሆነዋልና ትንሽ ብርሃን ቀንስለት። ላይቱን ትንሽ ቀንሱ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ኧረ ትንሽ ብርሃን ቀንስልኝ በእውነት አይኔ ትንሽ እንትና ይላልና መጨረሻው ላይ ነው ያደረኩት። አሁን እስኪ ወይ አንተንም መቀነስ ትችላለህ። አሁን መጨረሻ ነው ያደረኩት። እኔ ትንሽ ልጨምር። إن الله عز وجل يقول يوم القيامة الله عز وجل بيوم القيامة وين بحساب كان يا ነቢዩ እንደዚህ ብለዋል። በሂሳብ ቀን ወይም ደግሞ በየውመል ቂያማ ያ ኢብን አደም የአዳም ልጅ መርት ፈለም ተድዑኒ ታመህ አልጠራኸኝም። ያ ረቢ ከይፈ አዑዱ ወአንተ ረበል ዓለሚን። አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው የምትታመመው? ቀጥል።
قال يا ربي كيف أعوذ وأنت رب العالمين. ኦኬ አዲሱን አንተ ያው በእንግሊዘኛ እንትን በለውና ክርስቲያን ሰዓት ለመቆጠብ እንግሊዘኛው ላይ እንትን በለው እዛ ይሻላል። እኔ አይኔ በእውነት ማየት አልቻልኩም። መነኝ አዲሱን ያዘው አዲስ ኩርሲ ማንበብ አይችልም። በእናትህ ውጣ በለው በእናትህ ማንበብ አይችልም። እነዚህ አይነት ሰው ለምን ታስገባላችሁ? ለምን ገባ? ከፍ አድርግለት። ሱብሃንአላህ ወንድሜ እንትን ትርጉሙን እያበላሸህ ነው። ቆይ እኔ ላንብብልህና ተርጉመው። እሺ ተርጉመው። እሺ አንብብ። እሺ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني قال يا رب كيف أعودك وأنت رب العالمين. ايش اسكلي ترجمه. ماشي. إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تدعوني. تعودني فلم تعودني نو تعودني. ايش تعودني؟ تعودني. ما هي العدة يا أخي؟ እኮ አንተ ተርጉማ እኔ እኮ የአዳም ልጅ አንተ በየውም አልቂያማ ቀን ቃል አልዋዕድ هو ቃል መግባት ነው። እሺ ገባህ? እሺ አተርጉምላቸው ለነሱ እኔ እና እየተረጎምኩ እኮ ነው። የአዳም ልጅ አንተ በየውም አልቂያማ ወይም ደግሞ በምጽአተ ዓለም ለእኔ አልጠራኸኝም። እሺ ቃለ ቀጥል። እሺ ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን። አንተ አዑዱ አንተን ቃል ወይም ደግሞ አንተን ልጠራ እንዴት ብዬ አንተን ረበል ዓለሚን እያለህ አንተ ያለማቱ ጌታ ሆይ እንትን እላለሁ። በስርዓት ሜይ ቢ አንዳችሁ ተርጉሙት። በቃ ለሁለት እንትናቶ ሱብሃንአላህ እየተረጎምከው እያነበብከው ቀጥልሽ ትታይ ማንዘር። እሺ ቃላ አማ ዓሊምት እነ ዐንዲ ሱብሃንአላህ ቀጥል። أما علمت أن عبدي بل فلانا إيش ترجمه راسه أنت يني باريا إكلي يميبال على وكم وي إيش مرض فلم تعده ما نهدمه السون تممنا أنت دمو ودسو አልሄድክም፣ አልጠየቅክም ወይም አልተመለስክም። አማ ዓሊምተ አነከ ለው ዑድተሁ ለወጀድተኒ ዐንደሁ የብነ አደም። አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። እስተጥዐምቱከ ፈለም ቱጥዒምኒ። እኔ መግቤህ ነበር፣ አንተ ግን አልመገብከኝም። አይደለም አስተጥዕምከ ምግብ ጠይቄ ነበር ነው። እሱ እኮ ነው እንድታበላኝ ጠይቄ ነበር። እሺ ቃለ ያ ረቢ ወከይፈ ኡጥዒሙከ ወአንተ ረቡል ዓለሚን። አንተ ጌታ እያለህ እንዴት አድርጌ አንተን ላበላህ? እሺ ቃለ አማ ዓሊምተ አነሁስ ተጣዕመከ አብዲ ፉላኑን ፈለም ቱጥዕምሁ። አንተ የእኔ ባሪያ እብን አደም ፍላን የሚባል እሱን መግቦህ ነበር፣ ይህንን አላወቅክም ወይ? አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዐንዲ የብነ አደም። አንተ እሱን ብትመግብ ኑሮ
የአዳም ልጅ እኔ እሰጥህ ነበር። እስተስቀይቱከ ፈለም ቱስቂኒ ውሃ አጠጭቼህ ነበር፣ አንተ ግን አላጠጣኸኝም። እንድታጠጣኝ ጠይቄህ ነበር፣ አላጠጣህ። እንደዛ ነው። እሺ ቃለ ያ ረቢ ከይፈ እስቂከ ወአንተ ረቡል ዓለሚን። እኔ አንተ ጌታ እያለህ እንዴት አድርጌ ላጠጣህ? ቃለ እስተስቃከ ዓብዲ ፉላኑን ፈሊመ ቱስቂሂ። የአዳም ልጅ ፍላን እሱ አጠጥቶህ ነበር፣ አንተ ግን ጌታ እያለህ። አማ ኢነከ ለው እሺ ጠጋ አድርገው ክርስቲያን ለው استسقيته لوجدت ذلك عندي እሱን ብታጠጣው ኑሮ እሱን ውለታ ደግሞ እኔ ጋር ታገኘው ነበር። ከዚህ በኋላ ግን ዝም ብለህ ተረግማለሁ አንብባለሁ ብለህ ማትግባ። እንደዚህ የማየት ችግርም ካለብህ ጥሩ አይደለም። ማተኑ ከተበላሸ ማዕና ያበላሻል ቀጥታ። ይሄ ደግሞ እስልምና እሱ እውነት ነው። እስኪ ብራዘር አንዴ ስሙኝ፣ እስኪ አንዴ ስሙኝ። ሱብሃንአላህና አሙድ አንዴ እኔስ ለኦዲየንሱ ክሪር ለሆነ ወጥ በሆነ አንድ ክርስቲያን አንብበውና ተርጉመው። ኦኬ እሺ ስሙኝ፣ አንዴ ሁለታችሁም ሱብሃንአላህም አልቂሩል ሙስሊም ይባላል። ዘባክ ኦኬ ወንዳ አውቶሪቲ ፋቮሪራ ሁለቱም ትክክል አይደለም ሊል ነው። ከስር እየሳቀባቸው ነበር። እኔስ እንተምባ ተገባና ታስተካክላችኋል። ከስሩና አዳምጥ። ወንዳ አውቶሪቲ ፋቮሪራ who said the messenger of Allah said አቡ ሁረይራ እንዳስተላለፈው የአላህ መልእክተኛ እንደዚህ አለ ይላል። አላህ the mighty and sublime be he will say on the day of resurrection አላህ ኃያሉና የላቀው በቂያማ ቀን ወይም በትንሣኤ ቀን እንደዚህ ይላል። O son of Adam I fell ill and you visited me not የአደም ልጆች ሆይ ታምሜ አልጠየቃችሁኝም ይላቸዋል። ማን ነው የሚላቸው? አላህ። He will say O Lord how should I visit you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እኛ እንዴት ታመህ እንጠይቅሃለን ብለው ይመልሱለታል። He will say do you not know that my servant so and so had fallen ill and you visited him not እንዲህና እንዲያ የሚባል ባሪያዬ ታሞ እያለ አልጠየቅከውም ይለዋል። Did you not know that had you visited him you would have found me with him እሱን ጠይቀው በሆን ኖሮ እኔን ከሱ ጋር ታገኘኝ ነበር ብሎ ይመልሳል። አላህ ማለት ነው። O son of Adam I asked you for food and you feed me not የአደም ልጆች ሆይ አላህ ደግሞ ከዛ ምን ይላቸዋል? የአደም ልጆች ሆይ ተርቤ አላበላችሁኝም፣ ምግብ ጠይቄ አልሰጣችሁኝም፣ አላበላችሁኝም ይላቸዋል። He will say O Lord and how should I feed you when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለህ እንዴት ተርበህ እናበላሃለን ይሉታል አላህ ማለት ነው። He will say did you not know that my servant so and so asked you for food and you feed him not እንደዚህ ከሌ የሚባለው ባሪያዬን ተርቦ እያለ እንዳላበላሁ አታውቅምን ብሎ አላህ ይመልስላቸዋል። Did you not know that had you fed him you would surely have found the one reward for doing so with me ከዛ በኋላ እሱን አብልተው ቢሆን ኖሮ ከኔ ዘንድ እንደዚህ አይነት ምንዳ ይኖርህ ነበር ብሎ ይመልሳል አላህ። ከዛ አላህ ምን ብሎ ይጠይቃል? ሌላ O son of Adam I asked you to give me to drink and you give me not to drink የአደም ልጆች ሆይ እኔ ውሃ ጠይቄያችሁ አልሰጣችሁኝም ብሎ ይጠይቃቸዋል። ሌላ ጥያቄ He will say የአደም ልጆችም እንደዚህ ይሉታል O Lord how should I give you to drink when you are the Lord of the world ጌታ ሆይ አንተ የዓለማቱ ጌታ ሆነ ሳለህ እንዴት ተጠምተህ እናጠጣሃለን ብለው ይመልሱለታል። He will say እሱም እንደዚህ ይላቸዋል አላህ ማለት ነው My servant so and so asked you to give him to drink and you give him not to drink እንዲያ የሚባል ባሪያዬ የሚጠጣ ጠይቆ አንተ እንዳላጠጣሁ አታውቅምን ብሎ ይመልሳል አላህ። Had you give him to drink you would have surely found that with me እንደዛ አጠጣችሁት ቢሆን ኖሮ እሱ ከኔ ጋራ ታገኙት ነበረ ብሎ ይመልስላቸዋል። ስለዚህ አላህ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የአደም ልጆችን በቂያማ ቀን ይጠይቃቸዋል ማለት ነው። ይህንን የጠየቃቸው ማን ነው? ሜቢ መቀጠል ይችላሉ። ኦኬ ሀቢብ ይሰማል? ሰላም ብያለሁ። ማንና መጣ?
ሰላም ሐሙድ ቆይ ተረጋጋ። ተራን ጠብቅ። ቀርቦ እፎይ ሰላም ነሽ? ተራ ጠብቅ። ቆይ እሺ ጋሽ ሀቢብ እፎይ ፕሊስ ሰራ አንዴ። መልካም ሀቢብ እየሰማ ከሆነ ይህንን የተናገረው ማን ነው? ሀቢብ ይሰማል? ወንድሜ ምን አልከኝ? ይህን የተናገረው ማን ነው? ሀዲሱን ያስተላለፈው ነው ወይስ የተናገረው ቃሉ ነው? ሀዲሱን ያስተላለፈው ሳይሆን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም እያለ እየጠየቃቸው ያለው ማን ነው? ማለት አልገባኝም። ውስብስብ ሆነብኝ እኮ ውስብስብ ሆነብኝ፣ አልገባኝም። ምን ለማለት ነው? አሁን ስጀምር ምን ይላል መሰለህ? ልቅ አድርገው በቂያማ ቀን አላህ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን ኦ ሰን ኦፍ አደም፣ አላህ በቂያማ ቀን እንዲህ ይላል፣ ኦ የአደም ልጆች ሆይ አይ ፌል ኢል አንድ ዩ ቪዚትድ ኖት ሚ ኖ ዩ ቪዚትድ ሚ ኖት፣ ታመሜ አልጠየቃችሁኝም ብሎ ይላል አይደለ? አላህ ነው የሚለው አይደል? ሂ ዊል ሴይ ከዛ እሱ ደግሞ ምን ይለዋል? ኦ ሎርድ ኤንድ ሃው፣ የትኛው መስመር ነበር? ሃው ሹድ አይ ቪዚት ዩ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ፣ አንተ የዓለማት ጌታ ሆነ እንዴት ልጠይቅ እችላለሁ ይለዋል። አንድ ጥያቄ ቆይ እስኪ እኔ ልመልስልህ አንዴ ቀለል አድርጌ። እፎይ አንዴ ወንድሜ ቆይ ተረጋጋ። አላህ ሀቢብ ይቀጥልና ትቀጥላለህ። ይለፍ ሀቢብ ኖ አይለፈኝ። አይ ብዙ ሰው ቸኩሏል ታውቃለህ። እስኪ ይቅደሙ። ለምን እንደሚቸኩሉ አላውቅም። አልሻይብ እሺ ቀጥል ወንድሜ፣ አብሽራ ሀቢብ ቀጥል። አይ እኔ አልቸኮልኩም፣ ቀጥል፣ ችግር የለውም። እኛ እስልምና እንደዚህ ያስተምረንም፣ ቀጥል። ሰውን ቸኳይ ሆኖ በእርግጥ ፈጠር ነው ይላል ቁርአን። ልክ ነው። አታቻክልኝ ነው ይላል። አይ ቸኳይ ሆኖ ፈጠር ነው ይላል። እሱ የራሱ ቦታ አለ፣ ያፈጣጠሩ ሂደትም ቦታ አለው። ያ የተፈጠረው ነው፣ ቸኳይ ሆኖ የተፈጠረው ነው። አልሻይብ ዛሬ እንደውም ታግሷል። እንደመጣ ነበር የሚያወራው በፊት አይደለም። ማዳመጥ ጥሩ ነው። ያው ምድህ እያወራህ ነበር የምገባው አለማወቃቸው። አሁን የሙሳ እንትን ነው በሌላ ሀዲስ አለ እና በጣም ወደው ንግግር ነው የተናገራችሁት። ግን በቀና መንገድ ከሆነ ይሄ በክርስትናም ያለ ኮፒ ምናምን ብትሉትም አስተምሮቱ ደንቡላህ ሙሳ ጋር አምላክን እንይ ትችት ሳይሆን ትምህርቱ በጣም ደስ የሚል ትምህርት ትችት አለ እኮ አንተ ጋር ስላለ አለን። ያሁን ስለረሳሁት ነው እንጂ ወላሂ ደስ ይላል ትምህርቱ። ያ ሙስሊም ላይም አለ፣ ቡሃሪ ላይም አለ፣ ሀዲስ ኩርሲ በክርስትና በእናንተም አለ ትምህርቱ። ችግር የለውም። ስለዚህ ይህንን የጠየቀው አለማወቃችሁ ያሳዝነኛል። እዛም ዝም ያልኩት እኔ የምልህ ሲተረጉም የነበረው ሰው ለምንድን ነው እፎይ ያስወጣችሁት? ለምንድን ነው ሲተረጉም የነበረው ሰው? አንድ ጥያቄ፣ ሲተረጉም የነበረው ሰው ለምን ወጣ? በቃ አንባቢም ተርጓሚም አይችሉም። በስርዓት እንትን አላሉም። ለምን ወጣ? እንደ አዲስ አካውንት ከፍታችሁ ደግሞ እንደዚህ ማስወራት ጀመራችሁ። ሙስሊም አይደለም ወላሂ ላዚ ሲጀመር እኛ ሙስሊም ነው ብለናል እንዴ? ሙስሊም ነው ያለሃል? ሙስሊሞች አይደሉም እነሱ። ሲተረጉም ሁለት የነበሩ ሰዎች ሙስሊም አይደሉም። እንኳን አልሆነ አዲስ ያንኛው አካውንት ሙስሊም ነኝ አላለም። ሲጀመር ለተርጉመው ነው ታቸው እያስወራችሁ ነበር። ለምን አወረዳችሁት? አስገቡት። ሲያትጩ እናስገባለን። ላክና ግባለት። ሲጀመር ሙስሊም ነው ብለናል። ሙስሊሙን መሲ አልመሲ ብሎ ሙስሊም ሊሆን አይችልም። ሙስሊም ነው አይደለምም አላልንም። ሲጀመር አናውቀውም። ያውን አስገብቼላለሁ። ሲጀመር ሙስሊም ነህ አይደለም አላለውም። ልተርጉም ማለት ትርጉም ላይ አንባቢውም ትክክል አለም፣ ተርጓሚውም ትክክል አልነበሩም። ለዛም ነው እኛ በስርዓት የተረጎመ ነው። ምንድነው እምነት ወንድማችን? እኔ ክርስቲያን ነኝ ተዋህዶ እና ተዋህዶ ነው እንደ እዚህን ትርጉም የሚተረጉሙ አረበኛ እያነበበ ነፍቶ ነው። እኛ ተረጎም እንደ ወንድም ኧረ አይደለም። ትክክለኛውን እንትን ይዘህ ነው መተርጎም። ትክክለኛ ነው።
ስህተት ስለነበረ ነው እያረምኩት የነበረው። ለምን ወደ አዳም እያስጠጋ እየተረጎመ ነው። ተርቤ አላበላችሁኝም ያለው አዳም ሳይሆን አላህ ራሱ ነው። ተርቤ አላበላችሁኝም ያለው ትርጓሜው ለእናንተ እየተመቸ ስለሆነ ነው ያረምኩት። እንደገና ፓራፍሬዝ እንዲተረጎም የሚያደረግኩት ወደ አላህ የሚጠጋውን ወደ ማን እያስጠጋ ነበር? ታምሜ ያልጠየቃችሁኝ የሚለውን አላህ እንዳልታመመ አድርጎ አዳም እንደታመመ አድርጎ ነበር ሲተረጉም የነበረዋል። የታመመው ግን ማን ነው? አላህ ነው። ለእናንተ እያመቻቸ ነበር የተረጎመው። ሀዲሱን ስለማያውቀው ሊሆን ይችላል። ትክክል ስላልሆነ እኛ እያረምነው ነበረ። ሰው ምንድነው ፖይንቱ? ፖይንት ምንድነው? አሙድ እፎይ፣ እስኪ ትምህርቱ ምንድን ነው? ትምህርቱ ላይ ለምን አንሄድም? አሁን ምንድነው ፖይንቱ? አይ ታንተ ጋር እናወራለን፣ ችግር የለውም ስለምታውቀው። ለምን ወጣ አሙድ? እና ተመለስ እፎይ። አንድ ጊዜ ብትሰጠኝ አዙኽሩፍ 84 አዙኽሩፍ 84 አንድ ጊዜ እስቲ ምንድን ነው እሱ? ለምን ፈለከው? እሱ ምን ይላል መሰለህ? ፊ ሰማኢ ኢላህ ወፊል አርድ ኢላህ ይላል። ይሄ ማለት በሰማይም አላህ አለ በመሬትም አላህ አለ ይላል። በቁርአን ነው የምልህ። አዙኽሩፍ 84 ምንድነው ፖይንት? ክፈታ ውስጥ ያለ ፖይንት ምን መሰለህ? ምን ያገናኛል ከርዕሱ ጋር? ማለት ከፖይንቱ ጋር ለምን አነሳኸው? አንዴ አዎ፣ ለምን አነሳሁት መሰለህ? እኛ ሁል ጊዜ ሶስት ስላሴ እናንተ ታምናላችሁ ሁሌ ነው በቃ በሄድን ቁጥር ሁሌ ነው እንትና የሚሉ። እነሱ ግን በመጽሐፋቸው በቁርአናቸው ሁለት አላህ እንዳለ ይጠቅሳል። ትናንትም እድል ስጠኝ ስልህ ትንሽ እንትና ብዙ ሌላ አርዕስት ስለነበረ ይሄ ግን ምን አገናኘ? ያው ካነሳው ጋር ኧረ ወንድሜ ተረጋጋ። መጀመሪያ ራስን ግዛ። መጀመሪያ ሀቢብ ተረጋጋ። እንትራስ ምንድነው ፖይንት? አንዴ እፎይ ግን አንዴ ምንድነው እያወራ ያለው ወንድማችን? አዎ አሁን እዚህ ላይ ብታየው ሁለት አላህ እንዳለ ነው የሚያምነው ራሱ። አያሳይም። አሃ እየው 84 ወፊ ሰማኡ ኢላህ ወፊል አርድ ኢላህ አንብበው። ይኸው ወሁወ አለዚ ፊ ሰማ። ወደ ቶፒክ መልሶ ክርስቲያን መቼኝ ራሴው ሞግታለሁ። አንተ አይደለም የምሞገትልኝ። ምክንያቱም በሰማይ አታውቀውም። እኔ በግልጽ ነው የምነግርህ። አታውቀውም። አዳምጥ። ኤኒዌይስ